ሰላም የተወዳችሁ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ቅዱስ ነኝ። ያው ጠፍቻለሁ እዚህ ዩቲዩብ ላይ የጠፋሁበትን ሪዝን ያው በየወሩ ነው እየመጣሁኝ ያለሁት። ያም የሆነበት ምክንያት ከዚህ በፊት እንደነገርኳችሁ ትሬዲንግ ላይ ቢዚ ሆኜ ነው የጠፋሁት። ሰው አሁን ተመልሼ መጥቻለሁ። ከ10 ወደ 10000 ዶላር ቻሌንጃችንን ታርጌታችንን ነክተናል ማለት ነው። 10000 ዶላር ደርሰናል ማለት ነው። ሰው ይሄንን ያህል ጊዜ የፈጀብኝ በመሃል ከአካውንቱ ባላንስ ዊዝድሮ በማድረግና ከፕላን ውጭ የሆኑ ስህተቶችን ስለሰራሁኝ እንጂ የዚህ ያህል ጊዜ ራሱ ወደ 10000 ዶላር ፍሊፕ ለማድረግ ይህን ያህል ጊዜ አይቆይብኝም ማለት ነው። ያው ፈጣሪ ረድቶን 10000 ዶላር አድርሰናል ማለት ነው። ሶ በዛሬ ቪዲዮ እያንዳንዱን ይህንን ቻሌንጅ ስጀምር ጀምሮ ከጀመርኩም በኋላ እያንዳንዱን እዚሁ በዩቲዩብ ቻናሌ በኩል ለእናንተ ያለውን ሂደቱን እያንዳንዱን እየመጣው እየነገርኳችሁ ነው። እያንዳንዱ የገባዋቸውን ትሬዶች የከፈትኳቸውን ፖዚሽኖች ሴትአፖች ቢፎር አፍተር የገባውበትን ሪዝን ጭምር እያንዳንዱን ለእናንተ እዚሁ ዩቲዩብ ቻናሌ ላይ መጥቼ የነገርኳችሁ ነበር። ያው ከኔ ጋር አብራችሁ ስታበረታችሁ የነበራችሁ ልጆች አላችሁ። ከኔ ጋር አብራችሁ ደግሞ ይህንን ቻሌንጅ መቀላቀል ፈልጋችሁ ዲኤም ያረጋችሁን ሐሳቡም ሼር ያረጋችሁ ልጆች አላችሁ ማለት ነው። ሰው ይህንን ከ10 ወደ 10000 ዶላር ሲጀምር ከናንተ ጋር ይህንን ቻሌንጅ እንደምጀምርም አሳውቂያችሁ ነበር። ሶ የዚህ ቻሌንጅ ለመቀላቀል የምትወስኑ ኦር መግባት የምትፈልጉ ልጆች ቴሌግራም ቻናል ላይ በነፃ ገብታችሁ ጆይን አድርጉ። ምክንያቱም የዚህ ቻሌንጅ መቼ እንደሚጀምር እዛው ቴሌግራም ቻናል ላይ ስለማሳውቅ እዛ ጋር ጆይን አድርጋችሁ መጠባበቅ ይኖርባችኋል ማለት ነው። ስለዚህ ወደ ቻሌንጁን ስጀምር እና ከጀመርኩ በኋላ ምን እንዳጋጠመኝ እና ከ10 ተነስቼ ወደ 3 ዶላር ደርሳ ያቺን 3 ዶላር ፍሊፕ ያረኳት 7000 አድርሼው ከ7000 ዶላር ደግሞ 10000 ዶላር እንዴት እንዳደረስኩኝ እያንዳንዱን ያጋጠሙኝ ነገሮች የወሰርኳቸውን ኤክስፒሪየንሶች እያንዳንዱን ሼር ላደርግላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ ተከታተሉን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይበሮች ደግሞ ሁላችሁም የዚህ ቪዲዮ ላይክ አድርጉ። ኢንስታግራም በኩልም ፎሎ አድርጋችሁ እዛ ላይ አክቲቭ ስለሆንኩኝ ማንኛውንም አይነት የትሬዲንግ ጥያቄ እዛ ላይ መጠየቅ ትችላላችሁ ማለት ነው። ወደ ቪዲዮ ኦኬ። ሁላችሁም እንደምታውቁት ከ10 ወደ 10000 ዶላር ከመጀመሪያ በፊት እያንዳንዱን ቻሌንጁን እንዴት እንደምጀምርና የዚህን ቻሌንጅ እንዳሳካው ከናንተ ጋር አብሬ እንደምጀምር አሳውቂያችሁ ነበር ማለት ነው። ሰው ጊዜው ደርሶ ጀመርኩኝ ያዛን ቻሌንጅ ከ10 ዶላር ዲፖዚት ሳደርግ የነበረውን ቪዲዮ እዚህ ዩቲዩብ ቻናሌ ላይ መጥቼ ፖስት አድርጌ ነበር። ያችን 10 ዶላር ዲፖዚት ካደረኩኝ በኋላ በተማርኩት ማስተር ባደረኩት የስማርት መኒ ኮንሰፕት ስትራቴጂ መሰረት ያንዳንዱ ማርኬቱ ላይ ከ2 ወር ያህል ማርኬቱ ላይ በደንብ ሳጠናና ስትራቴጂን ደግሞ በየሳምንቱ ደጋግሜ ማስተር ያደረኩኝ ነበር። ከዛም ከ2 ወር በኋላ ነው ቻሌንጁን የጀመርኩት። ምክንያቱም ከ10 ዶላር እንዴት ፍሊፕ ማድረግ እንደምችል እዛው ፕራይቬትሊ ከራሴ ጋር ስማማር ነበር እና 10 ዶላር ዲፖዚት አድርጌ ያችን 10 ዶላር ወደ 100 ዶላር ከ100 ዶላርም ወደ 1000 ዶላር ፍሊፕ ለማድረግ በዴሞ በደንብ ስለማመር ነበር። ያው ከዚህ በፊትም እዚህ ዩቲዩብ ቻናል ላይ ነግሬያችኋለሁ። ትሬዲንግን ስጀምር ሪል ከመጀመሪ በፊት በዴሞ አካውንት በደንብ ፐርፌክት እስከሆን ድረስ በዴሞ ነበር ስማርና ራሴን በደንብ ስፈትሸው የነበረው ማለት ነው። ሶ አሁን እንዳልኳችሁ ከ10 ዶላር ተነስቼ 10000 ዶላሩን ስጀምር 10 ዶላሪን ዴሞ አካውንት ዲፖዚት አድርጌ ያችኛዋን በጣም ብዙ ጊዜ ብሎ አርጊያታለሁ ማለት ነው። ያችን 10 ዶላር ይህንን የተደረገበት ምክንያት እያንዳንዱ ከፕላን ይወጣለው ማይሆን ሪስክ ማኔጅመንት ተጠቀማለሁ። ያ ሁሉ ስህተት ተደምሮ ያችን 10 ዶላር ፍሊፕ እንዳላደርግ ያደረገኝ ማለት ነው። ያ ከሆነ በኋላ በተከታታይ 3 ጊዜ ፍሊፕ ማድረግ ቻልኩኝ ከ10 ዶላር ተነስቼ ወደ 10000 ዶላር። ነገር ግን ዴሞ አካውንት ስለነበር ሁሉንም በየ2 ሳምንት ነው ሳሳካ የነበረው ማለት ነው። ይህም የሆነበት ምክንያት ዴሞ አካውንት ስለሆነ ያ ዴሞ አካውንት ደግሞ ምንም አይነት ፍራቻ ሳይኖር ምንም አይነት ሪስክ ማኔጅመንት ሳይኖር በደንብ እዛ ላይ ሎሳይዝ እየጨመርኩኝ ትንሽ አካውንቲንግ ፍሊፕ ሳደርግ እዛው ፖዚሽን በጣም ብዙ ፖዚሽኖችን በመክፈት ፍሊፕ ማድረግ ጀመርኩኝ ማለት ነው። ሶ ያንን አድርጌ ራሴ ላይ እርግጠኛ ስሆንና ራሴ ላይ ሞር ኮንፊደንስ ሲኖረኝ ቀጥታ ወደ ሪል ጀመርኩኝ ማለት ነው። ሪል ላይ ገባሁኝ 10 ዶላር ዲፖዚት አደርግ ቪዲዮ ነበር። ያንን ያላያችሁ ልጆች እንዴት ዲፖዚት እንዳደረኩኝና እንዴት እንደጀመርኩኝ እዛው ዩቲዩብ ቻናል ላይ ፖስት አድርጌያለሁ። ገብታችሁ ቼክ ማድረግ ትችላላችሁ። ያንን ካደረኩኝ በኋላ ቀጥታ
ያደረኩት ወደ ሪል ገብቼ ትሬድ ማድረግ ነበር። ሶ ከዚህ በፊት ማስተር ያደረኩትን የስማርት መኒ ኮንሰፕት ስትራቴጂን ወደ ማርኬቱ አምጥቼ ያለኝን ኤክስፒሪየንስ የ2 ዓመት ኤክስፒሪየንስ እዚሁ መጥቼ ቻሌንጁ ላይ አስቀምጫለሁ ማለት ነው። ሶ ያጋጠሙኝ ጥሩ ነገሮች አሉ፣ መጥፎ ነገሮች አሉ። እማቃቸውና የተማርኳቸውን አሪፍ ብዬ የወሰድኳቸውን ነገር ነግራችኋለሁ። መጥፎም ነው እና ራሴም ደግሞ እያጠፋሁኝ እና ከፕላኔ ውጭ እንደሆን ያደረጉኝ ነገሮች አሉ። ሶ እነሱን በተከታታይ ልንገራቸው። ሶ አንደኛ ሜንታሊ በጣም ከባድ ነበር ለኔ። ምክንያቱም $10 ፍሊፕ ማድረግ በጣም ከባድ ነው። ሶ ያንን ፍሊፕ ለማድረግ በጣም ነበር የከበደኝ። ምክንያቱም እኔ ይህንን ቻሌንጅ ስጀምር ቀጥታ ዩቲዩብ ቻናሌ ላይ ነው ፖስት ያደረኩት። ምክንያቱም በራሴ እርግጠኛ ስለነበርኩ ዲፖዚት አድርገናል ይህንን ቻሌንጅ እንጀምራለን ብዬ ነበር ፖስት ያደረኩት። ሶ ይህንን ቻሌንጅ ፖስት አደረኩኝ። ከዛም ደግሞ እኔ ጋር ሰብስክራይበሮች ያላችሁ 4000 ሰብስክራይበሮች፣ ስለዚህ 4000ዎችም ቴሌግራም ላይም እዚሁም አላችሁ። ሶ ያችን $10 ካፈነደዋት የብራንዴም የስሜም ኳሊቲ እንዳይቀንስ በሚለው ነበር በደንብ ስጨነቀና እዛ ላይ በጣም ብዙ ጊዜ ሳጠፋ የነበረው። ነገር ግን ያው አካውንቲንግ $10 ወደ $100 በሳምንት ፍሊፕ አደረኩኝ። ያን ወደ $100 ፍሊፕ ማድረጌ ደግሞ ቀጣይ ያሉትን 1000ዎችንና 5000ዎችንና ከዛ በላይ ፕሮፊቶችን መስራት እንድችል አድርጎኛል ማለት ነው። ሶ ቀጥታ ያደረኩት ምንድነው እንደነገርኳችሁ ከ$10 ወደ $100 ፍሊፕ ነው የጀመርኩት። ቀጥታ 10,000 አይደለም እያሰብኩኝ የነበርኩት። ቀጥታ ያችን $10 $100 እንዴት አደርሳታለሁ የሚለው ነው። በዴሞ ፕራክቲስ አድርጌ የተማርኳቸው ነገሮች፣ ኤክስፒሪየንስ የወሰድኩባቸው ነገሮች ቀጥታ አምጥቼ እዚህ ላይ ፕላኔ ላይ አስቀመጥኩት። ቀጥታ በሳምንት ውስጥ ወደ $100 ፍሊፕ ማድረግ ቻልኩኝ ማለት ነው። ከዛም ያንን ካደረኩኝ በኋላ ከ$100 ወደ $1,000 ደግሞ ራስን ቻሌንጅ ማድረግ ጀመርኩኝ። ያንን ደግሞ ለማድረግ 2 ሳምንት ነው ፈጀብኝ። ሎት ሳይዝ በጣም ከፍ አድርጌ ነበር ስጠቀም የነበረው ማለት ነው። ሶ እንደዛ እያደረኩኝ እዚህ ያንዳንዱን ያው $1,000 $2,000 $3,000 $5,000 ሳደርስ እዚህ ዩቲዩብ ቻናል ላይ እየመጣሁ ስቴፕ ባይ ስቴፕ ቪዲዮ ፖስት አድርጌላችኋለሁ። ያንን ያላያችሁ ልጆች ደግሞ ገብታችሁ ይሄን ቪዲዮም ተመልሳችሁ ማየት ትችላላችሁ። እና ያው በእንደዛ አይነት መንገድ ቀጥታ አካውንቴን ፍሊፕ ማድረግ ችያለሁ ማለት ነው። ያው መጥፎ ጊዜ ነበረው እንደነገርኳችሁ ነው። ያችን $10 ለማሳደግ በጣም ከብዶኝ ነበር። ነገር ግን ያው ፈጣሪ ሲረዳኝ በሳምንት $100 ማድረሴ ለኔ አሁን ያለበት ባላንስ ላይ እንዲደርስ በጣም ረድቶኛል ማለት ነው። ሶ አሁን ላይ $10,000 አድርሰናል። እዚህ ጋር እንደምታዩት ሪል አካውንቴ $10,000 ደርሷል ማለት ነው። በመሃል ያወጣሁት $2,000 አለ። የሆነ ፐርፐዝ አውጥቼ ነበር። ሶ ላስት ቪዲዮ ላይም ተናግሬያለሁ። ያወጣሁበትን ሪዝን አልነገርኩም፣ እሱንም ወደፊት እነግራችኋለሁ። ሶ አሁን $10,000 ታርጌታችንን ሂት አድርገናል። ከ$10 ተነስተን $10,000 አድርሰናል ማለት ነው። እና ይህንን ቻሌንጅ ከእናንተ ጋር መጀመር ስለምፈልግ ሁላችሁም እዚህ ጋር ይህንን ቪዲዮ የምታዩ ልጆች የቴሌግራም ቻናላችንን ገብታችሁ በነፃ ጆይን አድርጉና እዛ ጋር ከኔ ጋር አብራችሁ ይህንን ቻሌንጅ መጀመር ትችላላችሁ። ሁላችሁም ደግሞ እዚህ ዩቲዩብ ቻናል መጥቼ ተናግሬ አላቅም። ነገር ግን በየሳምንቱ ከ$10 ወደ $100 ፍሊፕ እያደረኩኝ ነበር። ይሄ ከ$10 ወደ $10,000 ቻሌንጅ በማድረግ ሰዓት እያንዳንዱን በወሰድኩት እና በተማርኩት ኤክስፒሪየንስ እናንተን ለመጥቀም ከ$10 ወደ $100 ፍሊፕ እንዴት ማድረግ እንደምትችሉ እያንዳንዱን ያሳየዋችሁ እኔ በመሰጣቸው ሲግናል እና እኔ በመሰጣቸው ሪስክ ማኔጅመንት የተለያዩ ቪአይፒ ልጆች ከኔ ጋር አብረው ፍሊፕ ሲያደርጉ ነበር። ከራውንድ 1 ተነስተን እስከ ራውንድ 11 ድረስ ምንም አይነት ፌል ሳናደርግ በብሬክ ኢቨን እና በቲፒ ለ11 አልፈን 12 ላይ ደርሰናል ማለት ነው። ሶ ምንም አይነት ሎስ ሳናደርግ 2 ጊዜ ብሬክ ኢቨን ብቻ እዚህ ቦታ ደርሰናል ማለት ነው። ሶ የዚህን ቻሌንጅም ዊክሊ ቻሌንጅም ለመቀላቀል የምታስቡ የምትፈልጉ ልጆች ቴሌግራም ቻናላችንን ጆይን አድርጉ። እናም $10 ዲፖዚት አድርጋችሁ ወደ $100 በየሳምንቱ ፍሊፕ ማድረግ ትችላላችሁ። የትልቁ ከ10 ወደ $10,000 ቻሌንጅ እስኪጀመር ድረስ ይህንን ቻሌንጅ ተቀላቅላችሁ ከኔ ጋር አብራችሁ ትሬድ ማድረግ ትችላላችሁ ማለት ነው። ሶ ይህንን ነገር አናውንስ ስላደረግላችሁ ነው የመጣሁት። ፕላስ ደግሞ ለማረጋገጥ የምትፈልጉ ልጆች እያንዳንዱ የቪአይፒ ሜምበሮችን
ፕሮፊት እና የቮይስ ፊድባካቸውን እያንዳንዱ በየሳምንቱ ፍሊፕ የሚያደርጉ ልጆችን ፕሮፊታቸውን እና የቮይስ ፊድባካቸውን ቴሌግራም ቻናል ላይ ፖስት አድርጌያለሁ። የሁሉንም እየገባችሁ ማዳመጥና ፕሮፊታቸውን ቼክ ማድረግ ትችላላችሁ ማለት ነው። ያው የዛሬ ቪዲዮ ይሄንን ይመስላል። ከ10 ወደ $10,000 ቻሌንጃችን እንደተጠናቀቀ ላሳውቃችሁ ነው የመጣሁት። አሪፍ ቪዲዮ እንደነበረን አልጠራጠረም። እስከ ቪዲዮ መጨረሻ የተከታተላችሁ ልጆች ጊቫዌ አለላችሁ። ጊቫዌያችሁም የሚሆነው ኦኬ፣ እስከ ቪዲዮ መጨረሻ የተከታተላችሁ ልጆች $50 ጊቫዌ አለላችሁ። የዚህ $50 ጊቫዌ ተሸላሚ ለመሆን ይህንን ቻሌንጅ ስጀምር ከረንሲ ፔር ጎልድን ነው የተጠቀምኩት። በጎልድ ነው ፍሊፕስ አድርግ የነበረው። ስለዚህ ይህንን ያያችሁ ልጆች ቴሌግራም ቻናል ላይ ገብታችሁ ወይም በዚህኛው ዩዘር ኔም ገብታችሁ በምን ከረንሲ ይህንን ቻሌንጅ ፍሊፕ እንዳደረግኩት ገብታችሁ ቀድሞ ለመለሰ $50 ጊቫዌ ይኖረዋል ማለት ነው። ሰው የጊቫዌም ተሸላሚው ከነ ቮይስ እና ስክሪንሾት ቀጥታ ፐብሊክ ቻናል ላይ ፎርዋርድ አደርጋለሁ። መልካም ጊዜ ይሁንላችሁ።